ሰላም እንዴት ናችሁ? ዛሬ የማሳያችሁ ቪዲዮ ሰርታችሁ በቪዲዮአችሁ መሃል ስህተት ሰርታችሁ ያንን ስህተት ደግሞ እንዴት ከመሃል ቆርጣችሁ እንደምታወጡ ነው። ይሄኛውን ደግሞ የማሳያችሁ ካፕከትን በመጠቀም ነው። በመጀመሪያ የምናደርገው አፕሊኬሽኑን እንከፍታለን። ከዛ ኒው ቪዲዮ እንለዋለን። ከዛ ስህተት የሰራንበትን ቪዲዮ እና ከመሃል የምንቆርጠውን ቪዲዮ እንመርጣለን። ከመረጥን በኋላ ኤግዛክት ቦታውን የቱ ጋር ነው ስህተት የሰራነውን ብለን አሁን ለምሳሌ እዚህ ጋር ከሆነ ያ ስህተት እዚህ ጋር እናቆማለን። ከዛ ኤዲት እንለዋለን። ኤዲት ካልነው በኋላ ስፕሊት የምትል ትመጣልናለች። ስፕሊት የምትለዋን እነካታለን። ከዛ በኋላ ምንድነው የምናደርገው? አሁንም ቪዲዮውን እናጫውተውና ስህተቱ ከየቱ ጋር ነው? እስከዚህ ከሆነ ድጋሚ ስፕሊት እነካዋለሁ። ከዛ መልሼ መሃል ላይ ያለውን አሁን አይታችሁ ከሆነ ነጭ አድርጎታል። መሃል ላይ ያለውን ነጭ ካደረገልኝ በኋላ ዲሊት የምትለዋን በተን መጫን ነው ማለት ነው። ዲሊት እንደምታዩት ከመሃል ወጥቷል ማለት ነው። በጣም ነው የማመሰግነው። በዚህ ትሪክ መጠቀም ትችላላችሁ። ላይክ እና ሰብስክራይብ አድርጉ። አመሰግናለሁ።